እንደምሰነበታችሁ ውድ ተመልካቾቼ፣ ሳምንታዊ የፓስተር ቸርነት በላይ ዩቲዩብ ቻናል እና ቲክቶክ ላይ የሚቀርበው የትምህርት ክፍለ ጊዜያችን የዛሬው መሰናዶ ይዞላችሁ ቀርቧል። እንደምናችሁ አብራችሁኝ ስላላችሁ ሐሳብ አስተያየቶች እየሰጣችሁኝ ስለሆነ እንዲሁም ደግሞ ለወዳጅ ለዘመዶቻችሁ እያካፈላችሁልኝ ስለሆነ ከልብ በእውነት አመሰግናችኋለሁ። የዛሬው መሰናዶ ይዤላችሁ ቀርብ ያለው እንግዲህ በዚህ መርሃ ግብር ላይ የሚነሱ ሐሳቦች በማህበረሰብ ውስጥ ችግር ሆነው ያሉ ብዙ ያልተነጋገርንባቸው ብዙ በትምህርቶችም በስብከቶችም ያልዳሰስናቸው ግን ወሳኝ የሆኑ በሰዎች ሕይወት ውስጥ ያሉ ከባባድ ሸክም የሆኑትን ያልተነጋገርንባቸው ሕይወታችንን ያከበዱብን የት ሄጄ ልተንፍስ የምንለውን እንዲሁም ደግሞ ምን ማድረግ አለብኝ ብለን የተጨነቅንባቸው ጉዳዮች ላይ ትንሽዬ ማስተንፈሻ ስራ ለመስራት ነው እዚህ ጋር የምሰየመው። ዛሬም የዛሬው መሰናዶ ይዤላችሁ ቀርብ ያለው እንግዲህ ቀድማችሁ ይህንን ቻናል የከፈታችሁ ሰዎች ላይክ አድርጉት፣ ሼር አድርጉት ለወዳጆቻችሁ፣ እንዲሁም ደግሞ ሰብስክራይብ ያላረጋችሁትና በልዩ ልዩ ዓለም ሆናችሁ ይህንን አማርኛ ቋንቋ የምትሰሙ ወዳጆቼ ሰብስክራይብ እንድታደርጉት በታላቅ አክብሮት ጠይቃችኋለሁ። ተደራሽነቱ የሰፋ እንዲሆን ለሰዎች ደርሶ ሰዎች ሰምተው እንዲጠቀሙበት እንዲረዳ ይህንን ማድረግ ትችላላችሁ። ዛሬ የማነሳው ሐሳብ ብዙዎቻችንን ሕይወት እያመሰቃቀለ ነው። እሱ እንግዲህ በየቤቱ በየተቋሙ በየቤተ ክርስቲያኑ በየእምነት ተቋሙ ውስጥ እንዲሁም በማህበረሰባችን ውስጥ የሚገኝ ግን ደግሞ እንደ ቀልድ ዝም ብለን እያለፍነው ያለነው አንድ ፖይንት አነሳለሁ። ያም ፖይንት ቅናት ስለሚባል ቅናት የሚባለውን ነገር ምንድን ነው የሚፈጥረው የሚለውን እናነሳለን። ባለን ጊዜ እንግዲህ እግዚአብሔር ከረዳንና ሰዓቱ ከበቃን ቅናት ምንድን ነው የሚፈጥረው? ቅናት በምን መልክ ነው የሚገለጸው? ሰዎች ለምንድን ነው የሚቀኑት? እንደገናም ደግሞ የቅናት ጉዳቱ የሚያስከትለው ችግር፣ እንዲሁም ደግሞ ቅናት ያለብህ ወይ ያለብሽ አንቺ ከሆንሽ ምን ማድረግ አለብሽ የሚለውን ሐሳብ አብረን በጋራ እናያለን ማለት ነው። ስለዚህ አብራችሁን ቆይታ እንድታደርጉ በድጋሚ ጋብዛችኋለሁ። እንግዲህ ያው እኔ መጽሐፍ ቅዱስም ስለሆነ የምሰብከው ማስተምረውም አንድ የመጽሐፍ ቅዱስ ክፍል አብረን እናያለን። እንግዲህ ቅናት መነሻው ምንድን ነው የሚፈጥረው የሚለውን ነገር ሰው ቅናተኛ የሚሆንባት ምክንያት እንግዲህ ታላቁ መጽሐፍ የእግዚአብሔር ቃል ሐዋርያ ጳውሎስ ለቆሮንቶስ ሰዎች በአንድ የቆሮንቶስ ምዕራፍ 3 ቁጥር 3 ላይ እንደጻፈላቸው እንግዲህ በቆሮንቶስ ቤተክርስቲያን የነበረው ሰፊ ችግር ታውቃላችሁ። ቤተክርስቲያኒቱ በጣም በብዙ ነገር ታምሳ ነበረ። ቤተክርስቲያን ውስጥ በጣም ብዙ ጥያቄዎች ነበሩ፣ ያልተመለሱ ችግሮች ነበሩ። ሰዎች ተግባቦት ችግር ነበረባቸው፣ አብሮ የመሆን ችግር ነበረባቸው። ተገነጣጥለው አንዱ የአጵሎስ ነኝ፣ አንዱ የጳውሎስ ነኝ፣ አንዱ የኢየሱስ ነኝ ብለው የመከፋፈል ስፒሪት ነበረ። እንዲሁም ደግሞ ትምህርቱ ዙሪያ ብዙ ጥያቄዎች ነበሩ። ለጣዖት የተሰዋ ይበላል አይበላም፣ የጋብቻ ጉዳይ፣ የቤተሰብ ጉዳይ፣ እንዲሁም በጣም ልዩ ልዩ ጉዳዮች አሉ። ሐዋርያ ጳውሎስ ሲጽፍ እነሱ መካከል የነበረውን ችግር ሲገልጥላቸው የሚለው ምንድነው? 3 ቁጥር ላይ ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናት፣ ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደለምን? እንደ ሰው ልማድስ አትመላለሱምን? ይላል። እንግዲህ እነዚህ የምናያቸው ጠቦች፣ ልዩነቶች፣ ግጭቶች፣ አብሮ ያለመሆን፣ መከፋፈል፣ በትንሽ በትልቁ ጠብ፣ ክርክር፣ ቅናት፣ እነዚህ ሁሉ ተሰብስበው ምክንያቱ አንድ ነው ይላቸዋል። ስጋዊነት ነው። ስጋዊ መሆናችሁ አይደለም ወይ ይላል እና ወረዶ እንደውም ሕፃናት ናችሁ እስካሁን ድረስ ሰው ብቻ ናችሁ ይላቸዋል። አያችሁ፣ ሰው ብቻ ናችሁ ማለት ነው ሲባል ሰው መንፈሳዊ ሰው እንዲሆን እግዚአብሔር ይፈልጋል እና ሰው መሆንና መንፈሳዊ ሰው ደግሞ መሆን ልዩነት ያለው ነገር መሆኑን ነው የሚያሳየው እና ሰው ብቻ ናችሁ ይላቸዋል። ለምን ሲባል እስካሁን ድረስ እኔ እከሌ ነኝ እያላችሁ ተቧድናችሁ ችግር እየፈጠራችሁ ነው። እግዚአብሔር አንድ ሆኖ እናንተ ግን ብዙ ነን ልትሉ እርስ በርሳችሁ እየተከፋፈላችሁ ስሙን እየጠራችሁ በመካከላችሁ ቅናት፣ ክርክር አለ። ይሄ የሚያሳየው የስጋዊነት ምልክታችሁ መሆኑን እወቁ ይላቸዋል። ስለዚህ የቅናት ችግር ያለብን ሰዎች እንግዲህ ባልም ይሁን ሚስት በምን ምክንያት ነው የሚቀኑት ከተባለ እንግዲህ ባልም ሚስቱን በሌላ ትወሰድብኛለች ነው፣ ሚስትም ባሏ በሌላ ይወሰድ። የኛ የምንለው ሰው
ያ ስጋት ነው እንግዲህ እንነጠቃለን የሚል ስጋት ይህን ችግር እንደሚፈጥር እናውቃለን። ተቀናቃኝ ካለ ባልም ሚስቴ ትወሰድብኛለች ነው፣ ሚስትም ደግሞ ባሌ በተቀናቃኝ እነጠቃለሁ የሚል ችግር ነው እንግዲህ መንጭቀው እዛ ከፍተኛው የሆነ የቅናት ስሜት ላይ የሚያመጣቸው። እንግዲህ በሌላው ክፍል የመጽሐፍ ቅዱስ ክፍል በጣም ቆንጆ በጣም በታሪክ ውስጥ በጣም ስናያት በጣም የምትገርም ውብ ሴት አለች፣ ራሄል የምትባል ታስታውሳላችሁ። ያዕቆብ 14 ዓመት የሰራላት ማለት በጣም ቆንጅዬ ልጅ ናት። እንግዲህ ያዕቆብ በቆራጥነት ለሷ ነው 14 ዓመት ከህይወቱ የሰጠው። በጣም የለፋላት ሚስቱ ናት፣ ቆንጅዬ ናት። ግን መጽሐፍ ምን ይላል? 30 ላይ ዘፍጥረት 30 1 እና 2 ራሄል ለያዕቆብ ልጆች አልወለደችለትም ነበርና ይላል። ባልወለደች ጊዜ በእህቷ ቀናችባት ይላል። አያችሁ፣ በእህቷ ቀናችባት። በቃ አሁን እነጠቃለሁ እኔ ስላልወለድኩ እህቴ እየወለደች ስለሆነ በቃ ይወሰድብኛል የሚል መንፈስ ውስጧ ገባ። ከዛ በእህቷ ቀናችባት። ከዛ ውድድር ውስጥ ገባች። ብዙ ጊዜ ያው የቅናት ስሜት ዞሮ ዞሮ ከፍተኛ የሆነ ውድድር፣ ጥላቻ ውስጥ እየከተተን የሚመጣበትን እድል እንዳይፈጥር ማወቅ አለብን እና ስለቀናችባት በቃ ከዛ ደግሞ የቀና ሰው የህይወት መልኩን ታያላችሁ። ራሄል ህይወት ላይ ያዕቆብን መታ ስትበጠብጥ ቤቷን ስትረብሽ ታገኛላችሁ። ብዙ ጊዜ የሚቀኑ ሰዎች ቅናታቸው እነሱ ጋር ብቻ የሚቀር አይደለም። እነሱ ቅናቱ የፈጠረባቸው ስሜት ወደ ቤታቸው ይዞት የሚመጣው ችግር አለ እና ያ ችግር ደግሞ በጣም ሲሪየስ ነው። ያዕቆብ እንደሁም በቃ አንተ ካልሰጠኸኝ ልጅ እሞታለሁ እናም ትለዋለች። እግዚአብሔር ፊት እንግዲህ አስቡ፣ ልጅን የሚሰጥ እግዚአብሔር ነው። እሷ ግን መታ ያዕቆብን በቃ ልጅ ካልሰጠኸኝ እኔ እሞታለሁ እያለችው ሲጨቃጨቁ ታያላችሁ። ቤቷ ሲታወቅ ታያላችሁ። ያኔ ነው ያዕቆብ እኔ በእግዚአብሔር ቦታ ነኝ ወይ ምን ሆነሻል አላት። እኔ ልጅ ሰጥ ዘንድ ነሳ ዘንድ እኔ እግዚአብሔር ነኝ እንዲህ አላት። አያችሁ፣ የሚቀኑ ሰዎች የሚያልፉት መስመር አለ፣ የሚጠሱት ቦታ አለ ማለት የጉዳዩን ባለቤት ይዘነጉታል። አሁን ልጅ የሚሰጥ እግዚአብሔር ነው። ከባል ጋር የሚገናኝ አይደል፣ ከሚስት ጋር የሚገናኝ አይደል። ግን መታ ያዕቆብን ስትበጠብጠው ታያላችሁ። መታ ለምንድን ነው የማትሰጠኝ ልጅ አለበዛ ሞታለሁ ስለው እኔ እግዚአብሔር ነኝ ወይ እኔ በእግዚአብሔር ቦታ ነኝ ወይ እኔ ምን አቅም አለኝ ይሄንን የሚያደርግ እግዚአብሔር ተይ እንጂ ብሎ ሲመልስላት እናያለን። እንግዲህ ቅናት ምን ይፈጥረዋል ካለን እነጠቃለሁ፣ ይወሰድብኛል ወይም ደግሞ አጣዋለሁ ብለን በባለጋራችን እንነጠቃለን ብለን ብናስብበት ጊዜ ላይ የሚፈጠር ስሜት ነው። ያ ስሜት ይዞት የሚመጣው ምንጥሰው ነገር አለ። ያው እውቀታችንንም ያሳያል። እንግዲህ ቅናት ወይም የቅናት በሽታ ምንም አይነት መልክ ቢኖረን፣ ምንም አይነት የኑሮ ስታተስ ላይ ብንሆን፣ ምንም አይነት የትምህርት ደረጃ ቢኖረን፣ ምንም አይነት ሰዎች ብንሆን፣ የትም ዓለም የምንኖር ብንሆን ከዚህ ነፃ ልንሆን አንችልም ካልተጠነቀቅን። ቆንጆ ነኝ እኔ ቅናት አያገኘኝም ማለት አይቻልም። ይኸው ራሔልን አግኝቶታል። እኔ መንፈሳዊ ቤተክርስቲያን ያለሁትኝ እኔ መንፈሳዊ አገልግሎት ውስጥ ነኝ ብንልም አንተርፍም። ይኸው በቆሮንቶስ በጣም ስጋዊነት ተጠናውቷቸው እርስ በርሳቸው ሲቀናኑ ሲገፋፉ ታገኛላችሁ። ስለዚህ በምንም አይነት ሁኔታ ውስጥ ያለን ሰዎች ካልተጠነቀቅን፣ መስመራችንን ጠብቀን፣ ድርሻችንን አውቀን በህይወታችን ውስጥ ስንኖር ስናገለግልም ይሁን ስንወጣ ስንገባ የኛን መስመር አውቀን በትክክል መንፈሳዊነታችንን ጠብቀን የሚገባውን ነገር አድርገን መሄድ እንድንችል እግዚአብሔር ይፈልጋል። ስለዚህ ቅናት እንግዲህ ሲቀና ሰው ቅናቱ እንዴት ነው የሚገለጸው ሲባል የመጀመሪያው ከፍተኛ ፍርሃት ውስጥ ሰው ይገባል። የሚቀና ሰው ይፈራል። ፍሪ ነው በቃ አጠዋለሁ ያንን ሰው ብሎ ስለሚያስብ ኃይለኛ የፍርሃት ስሜት ሰለባ ይሆናል፣ ወይም ኃይለኛ ቁጣ ውስጥ ይገባል። የሚፈሩ ሰዎች የሚቀኑ ሰዎች ወይ ይፈራሉ በጣም ወይ በጣም ይቆጡ ይሆናሉ። በትንሽ በትልቁ በጣም ብው የሚሉ በቃ ኃላፊ አግዳሚ ሁሉ የሆነ ነገር የሚያደርግ ስለሚመስላቸው ይቆጣሉ። በእንደዚህ አይነት መልክ የቅናታችን ሊገለጥ ይችላል። ስለዚህ በጣም የምትፈሩ ሰዎች፣ በጣም በሆነ ባልሆነ የምትቆጡ ሰዎች ቆም በሉና ነገሮችን ማስተዋል ብትችሉ ጥሩ ነው። ከዚህ በፊት ስለ ቁጣ አንስቻለሁ፣ አሁን ብዙ አላወራም። ስለዚህ ሌላው የሚቀና ሰው የሚገለጥበት ሌላኛው ስሜት የበታችነት ስሜት ነው። ራስን በጣም አሳንሶ የማየት ስሜት ውስጥ ይወድቃል። በቃ እኔ አነስተኛ ስለሆንኩ ነው ወደዛ ሰው ቴንሽን ሄደው፣ እኔ አነስተኛ ስለሆንኩ ነው ሰዎች ትኩረት የማይሰጡኝ። እዚህ የዝቅተኝነት ስሜት አንዱ መገለጫው ነው። ራስን አሳንሶ ነው የሚያዩት የሚቀኑ ሰዎች። የበታችነት ስሜት፣ ከፍተኛ የበታችነት ስሜት ተጽዕኖ ያደርግባቸዋል። ሌላው ተጠራጣሪዎች ናቸው፣ የሚጠራጠሩ ናቸው። በትንሽ በትልቁ በጥርጣሬ ውስጥ የሚገቡት ከዚህ በፊትም አንስቼዋለሁ በሌላ መልኩ እና ቅናት የሚገለጥባቸው መንገዶች ናቸው።
በሐዘን ይገለጣል፣ በቁጣ ይገለጣል፣ በለቅሶ ሊገለጥ ይችላል፣ ምግብ አልበላም በማለት ሊገለጥ ይችላል። እወቁ፣ የሚቀኑ ሰዎች በዚህ ሲምፕተሞቻቸው እነዚህ ናቸው። ወይ ይቆጣሉ፣ ወይ የበታችነት ስሜትን ያረባም፣ እኔ እንደዚህ ስለሆንኩ ነው አንቺ ወደዛ ሄድሽው ወደዛ ሄድከው ብለው ሊሉ ይችላሉ። ስለዚህ ኃይለኛ ሐዘን እና ጭንቀት ውስጥ የመውደቅ ዕድላቸው ሰፊ ነው። የሚገለጥበት መንገድ እሱ ነው። ስለዚህ ስንቀና ሐዘንተኞች እንሆናለን። ኃይለኛ ሐዘን ይጠናወተናል። ኃይለኛ የብቸኝነት ስሜት ይሰማናል እና ጭንቀትና ሐዘን በጣም የሚሰማችሁ ከሆነ ቆም በሉና ጸልዩ። በእግዚአብሔር ፊት ምን ሆኜ ነው በሉና፣ ጉዳዩን ባለቤት የለውም ወይ? እኔ መጨነቄ የሚፈጥረው ነገር አለ ወይ? ከፀጉሬ አንድ ቅንጣት ነጭና ጥቁር ማድረግ የማይችል በቁመቴ ላይ አንድ ስንዝር መጨመር የማልችል ምንድን ነው የምጨነቀው? ለምንድን ነው ሐዘንተኛ የሆንኩት ብሎ መጠየቅ ጥሩ ነው። ታስታውሳላችሁ፣ ሐናም ሕልቃና ሲለምናት በፍናና በጣውንቷ ትበሳጭ ስለነበረ አትበላም አትጠጣም ነበር እና ኃይለኛ ሐዘን ነበረባት እና ለማጽናናት ባሏ ይሞክራል። ተይ እንጂ እኔ ከ10 ወንዶች ልጆች አልበልጥብሽም ወይ ይላታል። እሷ ግን ታዝንና ታለቅስ እንዲሁም ደግሞ አልበላም ትል ነበር ይላል መጽሐፍ። ወገኖቼ አንዱ የቅናት መገለጫ ስሜቱ ሐዘንተኝነት ነው። ስለዚህ በሆነ ባልሆነ ዝም የምትሉ ሰዎች ምን ይመስላችኋል የሚያሳዝናችሁ? ወይ ደግሞ በጣም ኃይለኛ የሆነ ጭንቀት ውስጥ ያላችሁ ሰዎች ምንድን ነው የሚያስጨንቃችሁ? ገና ለገና አጣዋለሁ አጣታለሁ ብላችሁ አይደለም? ገና ለገና በባለጋራ እነጠቃለሁ፣ ትወሰድብኛለች ይወሰድብኛል የሚል ፍርሃት አይደል? ሌላው ቅናት የሚገለጠው እርግጠኛ መሆን መቸገር፣ ልብ ርፍ አለማለቱ እርግጠኛ። አንዳንድ ሰው አግብቶ አውጥቶ የራሱ ካደረገ በኋላ አሁንም እርግጠኛ አይደለም። አንዳንድ ሰው አሁንም ቦታውን ይዞ ወንበሩን ይዞት እርግጠኛ አይደለም። አሁንም የሚፈልገውን ነገር እጁ አስገብቶት እርግጠኛ አይደለም። ስልጣኑን ይዞት እርግጠኛ አይደለም። ወንበሩን ይዞት እርግጠኛ አይደለም። የሚቀኑ ሰዎች ይዘውትም እርግጠኝነት ስሜት ያጣሉ። በስማቸው ተደርጎ ጉዳዩ እነሱ አሁንም ፍርሃት ውስጥ ነው ያሉት እና የእርግጠኝነት ያለመሆን ችግር ይከሰታል። እና እነዚህ ነገሮች በጣም ጥንቃቄ የሚያስፈልጋቸው ናቸው። የቅናት ስሜት ባልም ሚስትም በሐዘን ስሜት ውስጥ የሚኖሩ ከሆነ፣ እየፈሩ የሚኖሩ ከሆነ፣ የእርግጠኝነት አጥተው የሚኖሩ ከሆነ ይሄ ጉዳይ ቦታ ካገኘ ጥንቃቄ አድርገን በጊዜ ካልፈታ ነው ቤታችንን፣ ትዳራችንን ሊያሳጣን የሚችል፣ ክብረታችንን ሊያሳጣን የሚችል፣ ስፍራችንን ሊያስለቅቀን የሚችል፣ በጣም ቤቶችን ሊያፈርስ የሚችል አደገኛ ነገር እንደሆነ ልናስተውል ያስፈልጋል። ስለዚህ የሚቀና ሰዎች እንዳልኩት ከስጋዊነት ይመነጫል። የሚቀኑ ሰዎች በነገሩ ላይ ካላቸው ግንዛቤ የተነሳ እንግዲህ ጳውሎስ እንዳለው መጽሐፍ ቅዱስ ገና ስጋውያን ናቸው አሁንም ድረስ ትቀናላችኋል። ለምን ፉክክር ውስጥ ናቸው አሁንም እንዳለ ምናልባት በዚህ ምክንያት የተከሰተብን ችግር ውስጥ ገብተን ከሆነ እነዚህ ሲምፕተሞች በህይወታችን ውስጥ እያየናቸው ከሆነ የምናያቸው እነዚህ ችግሮችን እየተመለከትን ችላ ማለት የለብንም። ቆም ብለን ከዚህ ነገር ውስጥ እግዚአብሔር እንዲያወጣን መጸለይና እገዛ መጠየቅ ይኖርብናል። ስለዚህ ሰዎች ለምንድን ነው የሚቀኑት? አሁን እንዳልኩት የሚቀኑባቸው ምክንያቶች አሉ። እንግዲህ ከትዳር አጋራቸው የሌለ ነገር መጠበቅ ነው አንዱ። በትዳር ውስጥ እንግዲህ ብዙ ጊዜ እዛ ላይ ስለሆነ ትኩረት አድርጌ የምሰራው ከትዳር አጋራቸው የሌለ ነገር ጠብቀው ቅናት ውስጥ ይገባሉ። የሚቀኑበት ምክንያት እሱ ነው። ይህንን ማድረግ ነበረብህ እኮ፣ ይህን መሆን ነበረበት እኮ፣ ይህን ማድረግ አለብሽ እኮ፣ ይኸው ከሊት እኮ ይህን ታደርጋለች፣ እነ ከሌ እንደዚህ የሚያደርጉ ናቸው፣ አንቺ ግን እንደዚህ አታረጊም፣ አንተ ግን እንደዚህ ማድረግ ነበረብህ፣ ይኸው ከሌን ተመልከት። አያችሁ፣ የምንጠብቀውን ነገር በምናጣበት ጊዜ ያ ችግር ውስጥ የምንወድቅበት እድል አለ። ሌላው በትዳር አጋራችን የተሳሳተ ይገባኛል ስሜት ነው። እንግዲህ አንዳንድ ጊዜ ትዳር ዛሬ ምናልባት ያላገባችሁ እያያችሁኝ ከሆነ እንዲሁም አግብታችሁ ያላችሁም ካላችሁ ግራ የተጋባችሁም ካላችሁ በደንብ ስሙኝ። የትዳር አጋር ስታገኙ ወይም የትዳር አጋር ስታገቡ የእናንተ ሲሆን ባል ወይም ሚስታችሁ በምትሆንበት ጊዜ እነዛ ሰዎችን ከፍላችሁ የገዛችሁት የቤት ዕቃ አይደሉም። የትዳር አጋር የምታገቡት ሰው እናንተን ከማግባቱ በፊት እየኖረ የነበረ ሕይወት የነበረው የሚንቀሳቀስ ፈቃድ የነበረው ስሜት የነበረው ምርጫ የነበረውን ሰው ነው እኮ አይደል? እንዴት ሰው የትዳር አጋር አድርጎ የሚይዘው? ስለዚህ የራሳችሁ የነበረ አድርጋችሁ የትዳር አጋር አድርጋችሁ ስትወስዱ ኃላፊነቱ የተወሰነ የግል ዕቃ አይደለም። አያችሁ፣ በጣም በትዳር አጋሮቻችን ላይ የሌለ ስልጣን ያለን ስለሚመስለን ያቺ የምናሰማምራት አምጥት ቦክስ ውስጥ እናስቀምጥና ከቦክሱ ወይ ከመስመሩ እነሱ ሲወጡ ኃይለኛ ቅናት ውስጥ እንገባለን።
እንዴ ያገባችሁ ሰው እኮ እናንተ መርጦ አግብቷቸዋል። እጮኛ ያረጋችሁ ሰው እኮ እናንተ መርጦ እጮኛ ያርጋቸዋል። ለምንድን ነው የምትረብሹት? ስለዚህ ይሄ የሌለ ይገባኛል መንፈስ ቤትን ችግር ውስጥ ይሄ አንደኛው የቅናት ምንጭ ሊሆን ይችላል። አለማወቅ። ያገባነው ሰው ፈቃድ አለው፣ ፈቅዶናል። ምርጫ አለው፣ መርጦናል። ውሳኔ ያለው ወስኖ ከኛ ጋር ለመኖር ፈልጓል። ፔሪድ። ይሄ ምርጫውን፣ ይሄ ፈቃዱን፣ ይሄ ውሳኔውን እንዲጸጸትበት አታርጉ። እናንተን መርጦ ካገባ በኋላ በቃ በሰላም መኖር ነው ያለበት። ፈቃዱን አክብሩ፣ ምርጫውን አክብሩ፣ ውሳኔውን አክብሩለት። በሰላማዊ መንገድ እርስ በርሳችሁ ያላችሁን ግንኙነት ጠብቃችሁ መኖር ያስፈልጋል። ስለዚህ ከዚህ በፊት ሌላው አንዱ ችግር ሰዎችን ቅናት ውስጥ ቢከተው የነበርንበት የህይወት ተሞክሮ ከዚህ በፊት ፌለሪቲ ከገጠመን ወይ ከተነጠቅን የትዳር አጋር ወይም እጮኛ ከተወሰደብን ከዚህ በፊት ሰዎች ልባችንን ከሰበሩ ክደት ከተፈጸመብን የሆነ በማንጠብቃቸው ሰዎች ቺት ከተደረግን በልባችን ውስጥ ያ ትራውማ ይቀመጣል። ከዚህ የተነሳ የሁለተኛው ወይም አሁን ያለን ጓደኝነትና ትዳር ላይ ፍርሃት ውስጥ እንገባለን። የመጀመሪያው ትዳራችን በእንደዚህ አይነት መልኩ የሆነ ነገር ከሆነ ያንን ሕክምና ሳናገኝ በትክክል እርዳታ ሳናገኝ ፈውስ ሳናገኝ እሾክ በሾክ አይነት ሚል ስታፍ ይዘን ሰዎችን እዛ ውስጥ እንከትና መልሰን የዛኛውን ስቃይ ልክ ያኛውን ነው እያየንና የምንኖረው። አንዱ እሱ ለቅናት ሊዳርገን ይችላል። ያለፈው የህይወት ተሞክሯችን እንዲሁም ደግሞ ትዳር አጋሮቻችን ላይ የሌለ ስልጣን ያለን ሲመስል አንዳንዶቻችን እግዚአብሔር እንኳን የዚህን የሚያክል ስልጣን የለውም ሰው ላይ። ሰውን በዚህ ልክ እግዚአብሔር አስጨንቆ በዚህ ልክ ባውንደሪ ሰርቶ እግዚአብሔር አያስፈራራ። ሰዎች እግዚአብሔር ፈቅደው ደስ ብሏቸው ወደውት እንዲከተሉት እንጂ እንዲፈሩት በታሪክ አያደርግም። እግዚአብሔር የፍቅር አምላክ ስለሆነ። ስለዚህ ምናልባት በተሳሳተ መንገድ በትዳር አጋሮቻችሁ ላይ የሌለ ስልጣን ያላችሁ መስሏችሁ ምናልባት ኃይለኛ ለቅናት ተዳርጋችሁ ከሆነ አንዱ ይሄ ሊሆን ይችላል። ይሄ በጣም ጥንቃቄ የሚያስፈልገው ነገር ነው። ስለዚህ ሌላው ቅናት ውስጥ የሚከተን ነገር ምንድነው? ቅድም እንዳነሳሁት ለራሳችን ያለን ዝቅተኛ የሆነ ስሜት ነው። ለራሳችን ያለን ዝቅተኛ ስሜት የእኛን ችግር ነው እዛኛው ሰው ላይ የምናንጸባርቀውና ለቅናት ሊዳርገን ይችላል። ለመጀመሪያ ለራሳችን ያለን ግምት፣ ለራሳችን ያለን አስተሳሰብ ጤናማ መሆን አለበት፣ መስተካከል አለበት። ስለዚህ ለራሳችን ምን ያህል ዋጋ እንሰጣለን? ለራሳችን ምን ያህል ቦታ እንሰጣለን? ማንኝ ነው የምንለው? ስለዚህ ራሳችንን በትክክል የምናውቅ ከሆነ ለዚህ ነገር ብዙ ዳረግ አይመስለኝም። በተቻለ መጠን ለራሳችን ያለንን አስተሳሰብ ወይ ለራሳችን ያለንን ግምት ማስተካከል አለብን። ስለዚህ ራሳችንን እንመልከት። መጽሐፍ የጠቢብ ዓይን በራሱ ላይ ነው የሚለው። ስለዚህ ራሳችን ጋር የፈረሰው ነገራችንን በሌላ ሰው ላይ ተጽዕኖ ለማድረግ እዛ ቅናት ውስጥ ገብተን የኛን ኮንፊደንስ፣ የኛን ችግር፣ የኛን በራስ መተማመን ችግር አብሮን ያለ ሰው ላይ ስቃይ ልናደርግበት የምንችልበት እድል ስለሚፈጥር በጣም ተጠንቅቀን ለራሳችን የምንሰጠውን ግምት ማስተካከል ይኖርብናል። ሌላው በህይወታችን ወሳኝ የሆነውን ሰው አጠዋለሁ ብለን ስለምንፈራ እንግዲህ እንነጠቃለን፣ ከኛ ዘወር ይላል። በጣም የምፈልገውን ይሄ አንዱ ቅናት ውስጥ ይከተናል። ወሳኝ የሆነውን ሰው በቃ ልባችንን ያሳረፍንበት ሰው የህይወታችን መሰረት እንደሆነ አድርገን የምናስበውን ሰው እንነጠቃለን የሚል ፍርሃት እዚህ ውስጥ ሊከተን ይችላል። ስለዚህ ቅናትን ምን ይፈጥረዋል ከተባለ የኔ የምለውን አለኝ የምለውን ሰው ማጣ ሲመስለኝ፣ ሰዎች ሲከቡት ወይ ደሱ ሰዎች ሲጠጉ፣ ሰዎች ወደ እሷ ሲጠጉ ይወሰድብኛል የሚል ፍርሃት ቅናት ውስጥ ሌላ ችግር ውስጥ ሊከተን ይችላል። በዚህ ልክ ሰው ላይም ዲፔንድ መሆን አለብን ብዬ አላስብም። ምክንያቱም የሁላችንም አይኖች በእግዚአብሔር ላይ ቢሆኑ ሁላችንም ልባችን በዛ በፈጣሪያችን ላይ በማይለወጠው ላይ ለዘላለም በሚኖረው በእግዚአብሔር ላይ ብናደርግ በጣም ጥሩ ነው። በህይወታችን ወሳኝ ያለውን ሰው ዛሬ ምናልባት በፈራናቸው ሰዎች ላናጣው እንችላለን፣ ግን በሞት ልናጣው እንችላለን። አይገርማችሁም? በቦታ ርቀት ልናጣው እንችላለን። በጣም ትንሽዬ ነገር ሊያሳጣን ይችላል። ስለዚህ የሆነ ቀን በሆነ ምክንያት ልናጣው የምንችለው ሰው ላይ በዚህ ልክ ጥገኛ መሆን ተገቢ አይደለም። ይህን ስል ሰዎችን አትውደዱ፣ ሰዎች ላይ ልባችሁ አይረፍ እያልኩ አይደለም። ግን በቅድሚያ በእግዚአብሔር ላይ ልባችሁ እንዲያርፍ ያስፈልጋል። ስለዚህ የሆነ ጥገኝነት መንፈስ ከህይወታችሁ መነሳት አለበት። ስለዚህ የማይለወጠውን እግዚአብሔርን ተስፋ ማድረግ፣ በእግዚአብሔር ላይ ጥገኛ መሆን፣ ያለ መኖር የማንችለው ያለ እግዚአብሔር እንጂ ያለ ሰው አይደለም። ዛሬ በጣም የምንወዳቸው የተጠጋናቸው አሉን የምንላቸውን ሰዎች ነገ ልናጣቸው የምንችልበት እድል አለ። ከረሳችሁ ላስታውሳችሁ እፈልጋለሁ። ዛሬ አሉ አብረውን፣
ነገ ግን ለመኖራቸው ዋስትና የለም። ስለዚህ እነዚህ ሰዎች ከመኖራቸው በፊት ነበርን፣ እነዚህ ሰዎች ሳይኖሩም እንኖራለን፣ ወደፊትም የሚያኖረን አንድ ነው፣ እርሱም እስትንፋስን የሰጠን እግዚአብሔር አምላካችን ነው። ስለዚህ ይሄንን ማስተዋል አለብን። አጣዋለሁ ብለን ስለምንፈራ ኃይለኛ ቅናት ውስጥ እንወድቃለን እና ሳትወዱ በግዳችሁ እንደዚህ አይነት የቅናት ሰለባ ይሆናችሁና በምቀኝነት የምትታወቁ ሰዎች የቅናት ስሜት በጣም የሚያንገበግባችሁ፣ የሚያስቆርፋችሁ፣ የሚያስቆጣችሁ፣ የምትበሽቁ ሰዎችን አታክ የምታደርጉ ሰዎች ቆም ብትሉ ጥሩ ነው። ዛሬ የፈራችኋቸው ሰዎች አይደለም። ሞት የሚባል እናንተን የማያማክር እናንተ የቀናችሁለት የተቃጠላችሁለት ሰው የራሱ የሆነ ሞት ያለው መቼ እንደሚሄድ ማናቅ፣ አንድ ቀን ግን ከአጠገባችን ሊሰወር የሚችል ሊሄድ የሚችል መሆኑን ማወቅ ያስፈልጋል። ሌላው ጥልቅ የሆነ የራስ ወዳድነት ስሜት ነው። እንግዲህ ለእኔ ብቻ ብለን ስለምንል የዚህ ሰለባ እንሆናለን። ለቅናት ታልፈን እንሰጣለን። ከፍተኛ የሆነ ራስ ወዳድነት እሱ ችግር ውስጥ ሊከተን ይችላል። ሌላው ሁሉን ነገር እኔ ልቆጣጠር የሚል ፍላጎት ነው ሰዎችን ቅናት ውስጥ የሚከታቸው። ሁሉን ነገር እናንተ አትቆጣጠሩት። የሚቆጣጠር የሁሉ ነገር ባለቤት እግዚአብሔር አለ። እናንተ መቆጣጠር የምትችሉት ራሳችሁን ብቻ ነው። ማንም ማንንም እንዲቆጣጠር አይደለም እግዚአብሔር በዚህ ምድር ላይ ያስቀመጠው። ማንም ማንንም እንዲለውጥ አይደለም እግዚአብሔር በዚህ ምድር ላይ ያስቀመጠው። ሰው ሁሉ መጀመሪያ ራሱ ላይ ነው መስራት ያለበት። ስለዚህ እግዚአብሔር የሚጠይቃችሁ እናንተን ነው። ራሳችሁ የት ጋ ናችሁ ነው እንጂ የሚለው አጠገባችሁ ያለው ሰው ራሱ ፈቃድ፣ ስሜት፣ ነፃነት አለው፣ እውቀት አለው። ስለዚህ በዛ እኔ ነኝ ሁሉም ነገር ላይ ፈራጅ ቆራጭ፣ እኔ ነኝ ሁሉን ነገር የማውቀው፣ እኔ ነኝ ሁሉን ነገር የምቆጣጠረው የሚል አባዜ ካለባችሁ እሱ ነገር አደገኛ ችግር በህይወታችሁ ውስጥ እንዲከሰት ያደርጋል። ለቅናት ሰለባ እንድትሆኑ ያደርጋል። እንግዲህ ምን አነሳሁኝ? ቅናት ለምን ይፈጠራል ብለናል። ቅናት እንዴት ይገለጻል ብለናል። ቅናት ውስጥ ሰዎች እንዴት ነው የሚወድቁት የሚለውን እያነሳን ነው። በመጨረሻ አንድ ሁለት ፖይንቶችን አነስቼ ቅናት የሚያስከትሉት ጉዳት ነው። እንግዲህ በቅናት ምክንያት ምን ብንቀናና በዚህ ምክንያት ዝም ብለን የምንሄድ ቢሆን ምንድነው በህይወታችን ውስጥ የሚፈጠረው ብለን ካልን እንግዲህ የትዳር ጓደኞቻችንን ኃይለኛ ምሬት ውስጥ እና ጥላቻ ውስጥ ሊከታቸው ይችላል። የምትቀኑ ባሎች ሚስቶቻችሁን ኃይለኛ ምሬት እና ጥላቻ ህይወታቸው ውስጥ ልትፈጥሩ ትችላላችሁ። እናንተን እንዲወዷቸው አያደርግም። በጣም የምትቀኑ ሚስቶች ባሎቻችሁ እናንተን እንዲወዷቸው አይደለም የሚያደርገው፣ የሚያደርጋቸው ምሬት ውስጥ እንዲገቡ ያደርጋል። ከዛ ጥላቻ ህይወታቸው ውስጥ እንዲፈጠር ያደርጋል። የምትቀኑ ሰዎች ተመርጣችሁ ባሎቻችሁ አግብተዋቸዋል። ተመርጣችሁ ከእናንተ ጋር ሰዎቹ እንዲኖሩ ፈቅደዋል። ስለዚህ በምርጫቸው እንዲጸጸቱ አታድርጉ። በምርጫቸው እናንተ ላይ የትናንትናው ፍቅር በጥላቻ እንዲቀየር አታድርጉ። አንደኛው ይሄ ነው። ስለዚህ ቆም ብላችሁ አስቡ። በጣም እኔ ቀናተኛ ነኝ የምትሉ ሰዎች የቀናችሁለት ሰው እንዲወዳችሁ አያደርገው። የቀናችሁለት ሰው ከእናንተ ጋር እንዲቀጥል አያደርገው። ምሬትና ጥላቻ እያደገ ይመጣና መጨረሻ ከባድ ሊሆን ይችላል። ሌላው እምነት ማጣትን ያመጣል። አይገርማችሁም? እምነትን አይጨምርም። እምነትን ማጣት ጉዳቱ ይሄ ነው። እምነት ማጣት የሚቀና ሰው እምነትን ማጣት በህይወት ውስጥ እንዲከሰት ያደርገዋል። ሌላው ንዴትን፣ ቁጣን ያመጣል። በቃ እምነት ያጣል በዛ ሰው ላይ። ይሄ ሰው አሁን ከኔ ጋር አይደለም። የሚቀና ከሆነ ኤኒ ታይም የሆነ ውሳኔ በህይወቱ ሊወስን ይችላል፣ ልትወስን ትችላለች ይችላል። እንደዛ ደግሞ ንዴትና ቁጣ ያመጣል። የሚቀናበት ሰው ወይም ደግሞ ኮንፊደንሱ እየተመታ ስለሚመጣ፣ ነፃነቱን እያጣ ስለሚመጣ ኃይለኛ የሆነ ንዴት፣ መቆጣት ምናምን ውስጥ ይገባል። እናንተ ፍቅር ነው ብላችሁ ነው የምትቀኑት፣ የኔ ነው ብላችሁ ነው የምትቀኑት፣ ሰው እንዳይነካባችሁ እንዳትነጠቁ ነው የምትቀኑት። በጣም ግራ ገብቷችኋል። የእናንተ ብቻ እንዲሆን ከመፈለግ ነው። ያያችሁ አላስፈላጊ የሆኑ ኤክስትሪሞች። መጨረሻ ላይ ግን ቁጣና ንዴት፣ ብስጭት አልፎም ሌላ የተለያዩ ስድቦች በህይወታችን ውስጥ ልናስተናግድ የምንችልበት እድል ሊፈጥር ይችላል። ሌላው ኃይለኛ ጭቅጭቅ ይፈጠራል። የሚቀና ሰው ያለበት ቦታ ቆንጆ የፍቅር ጊዜያቸው በሙሉ በጭቅጭቅ የተሞላ ይሆናል። ቀናቸው በጭቅጭቅ ይሞላል። ምሽታቸው በጭቅጭቅ ይሞላል፣ በንትርክ ይሞላል። አብረው በሚሆኑባቸው ጊዜ በፍቅር ሊያሳልፉት የሚገባውን ጊዜ በጭቅጭቅና በንትርክ እንዲሁም በልዩ ልዩ አይነት መርዛማ በሆነ ግንኙነት፣ በተበላሸ ግንኙነት ውስጥ ለማሳለፍ፣ ተኮራርፎ ለማሳለፍ፣ ተቆጥቶ ለማሳለፍ፣ እየተጨቃጨቁ እየተሰዳደቡ ለማሳለፍ ይገደዳሉ። ስለዚህ ይህንን የሚፈልጋል ወይ ቢባል ማንም ሰው በእርግጠኝነት አይፈልገውም። መጨቃጨቅን ማን ይፈልጋል? መጨቃጨቅን የሚፈልግ ሰው የለም። ስለዚህ ከትዳር አጋራችን በተደጋጋሚ ፍቅር ማረጋገጫ መፈለግ፣ ሌላው
እንግዲህ የሚገለጠው ቅናት የሚያስከትለው ደግሞ ትወደኛለህ ወይ? ትወደኛለህ ወይ? ትወጂኛለሽ ወይ? ሁልጊዜ ጠዋትና ማታ ትወደኛለህ ወይ? ትወጂኛለሽ ወይ ይሆናል ጥያቄው። እንዴት ሰው ከተገበቀ ወረዲ ተጋብቶ የሚኖር ሰው ትወደኛለህ ትወድኛለሽ እየተባባለ መጠየቅ የለበትም። እውነት ለመናገር በፍቅር ነው አብሮ መኖር ያለባቸው። አሁን የሚቀኑ ሰዎች ግን እርግጠኝነትም ችግር ቅድም እንዳልኩት ስላለባቸው በየጠዋት በየማታው በየተገኙበት ቦታ ሁሉ ትወድኛለሽ ትወደኛለህ የሚል ስጋት የተሞላ ጥያቄ ማንሳት ችግር ውስጥ ይወድቃሉ። ሌላው ከፍተኛ የሆነ ጭንቀት ይፈጥራል። ጉዳቱ ይሄ ነው። ከባድ ጭንቀት፣ በቃ ኃይለኛ ፍርሃት፣ ኃይለኛ ጭንቀት፣ ጠዋትና ማታ መጨነቅ። እዚህ ልክ ሰው እንደዚህ መሆን የለበትም። መጽሐፍ ቅዱስ እሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል እግዚአብሔር ቃል። እና በዚህ ልክ መጨነቅ አጠገባችን ላሉ ትዳር አጋሮቻችን ተገቢ አይደለም። የሚጨነቅ የሚያስብ እግዚአብሔር አለ። በሌላ ቦታ ላይ እኔ ለእናንተ የማስበውን ሀሳብ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሀሳብ። እግዚአብሔር የሚያስብልን አምላክ ነው። በዚህ ልክ መጨነቅ የለብንም። ስለዚህ ይሄ አንዱ አደጋ ነው፣ የሚያስከትለው አደጋ ይሄ ነው። ይሄ ከፍተኛ ጭንቀት በየቤቱ ዛሬ ተዘግቶባቸው ቁጭ ያሉ በጭንቀት የተመቱ ሚስቶች አሉ፣ በጭንቀት የተሞሉ ባሎች አሉ። እነጠቃለሁ፣ ትወሰድብኛለች፣ ይሄድብኛል፣ ትሄድብኛለች የሚል ስጋት፣ ፍርሃት፣ ጭቅጭቅ፣ በቃ ረብሻ፣ ምንም ሰላም ማጣት የተሞላ ህይወት ለመምራት ይገደዳሉ። ሌላው በቀለኝነት ስሜት ይፈጠራል። የሚቀና ሰው በቃ በቀል ውስጡ ሊገባ ይችላል። ቆይ እሰራለታለሁ የሚል ነገር ውስጥ የመግባት መጨረሻ ላይ ይዞት የሚሄደው ወደዛ ነው፣ ወደ ሪቬንጅ። ከሌን አየብኝ ከሌ አየብኝ እኮ ብለው በቅናት ብዙ ሰዎች ላይ እርምጃ የሚወስዱ ከባባድ ነገሮችን ዓለማችን አሰምታናለች። እና እነዚህ አደጋዎች ይከሰታሉ። እንቅልፍ ማጣት ይመጣል፣ ጭንቀት ይመጣል፣ ለቅሶ ይመጣል፣ ረሃብ አድማ ይመጣል፣ መፍዘዝ ይመጣል። እነዚህ ነገሮች ቀላል እንዳይመስሏችሁ። እነዚህ ነገሮች ከባድ ናቸው። ዝም ብሎ ሼክ ማድረግ፣ ዝም ብሎ መፍራት፣ መደንገጥ፣ መታወክ፣ በሆነ ባልሆነ ክው ማለት፣ ሰውነት መራድ፣ የጤና መታወክ፣ ሰውነት መቀነስ፣ ልዩ ልዩ አይነት ጭንቀትና ሰቀቀኖችን ለማስተናገድ ይገደዳል የሚቀና ሰው። ስለዚህ ይሄ ነገር በሽታ ነው። ይሄን ነገር ከህይወታችን ማስወገድ አለብን። ምክንያቱም እውነተኛ የሆነ ዳኛ፣ እውነተኛ የሆነ ጠባቂ እግዚአብሔር አለ። እነዚህ ነገሮችን እንድታስታውሱ ለማለት ነው። ስለዚህ ቅናት ያለብህ አንተ ከሆንክ፣ ቅናት ያለብሽ አንቺ ከሆንሽ፣ የቀናችሁት በዚህ ነገር ላይ ያጠገባችሁ ያለው ሰው ላይ በቅናት ስሜት ያለባችሁ እናንተ ከሆናችሁ፣ ከትዳር አጋራችሁ ከሚስታችሁ ወይም ከባላችሁ በላይ ጠላታችሁ እናንተ ውስጥ ያለው ቅናት። ትዳራችሁን እያወከ ያለው የትዳር አጋራችሁ የምትቀኑበት የትዳር አጋራችሁ አይደለም። ስለዚህ የቀናኸው አንተ ከሆንክ፣ የቀናሽው አንቺ ከሆንሽ፣ የትዳር አጋራችሁ አይደለም ችግሩ። የቀናችሁበት ሰው ሳይሆን ችግሩ እናንተ ውስጥ ያለው ቅናት የሚባለው መርዝ። እሱን ባለመብሰል ህይወታችሁ ውስጥ ከያዛችሁት፣ ቀደም ጳውሎስ እንዳለን ስጋዊነት በጣም ተጠናውታችሁ ከሆነ እሱን ነገር የሚነቅል መንፈሳዊነት ያስፈልጋል። ከዚህ ነገር ውስጥ ለመውጣት ራሳችሁን የመስራት ነው ያለባችሁና ቤታችሁን እያወከ ያለው የትዳር አጋራችሁ አለመሆኑን ማወቅ አለባችሁ። ተረብሻችኋል። በጭቅጭቅ በረብሻ በሁከት የተሞላ ቤት ነው እየመራችሁ ያላችሁት። አዎ የትዳር አጋራችሁ አይደለም በሽታ፣ እናንተ ውስጥ ያለው ቅናት የሚባለው መርዝ፣ እሱ መርዝ መውጣት አለበት። ሌላው ለራስ ታማኝ በመሆን ይህን ቅናት ስሜት እንዴት እንደመጣ በሚገባ መረዳት ያስፈልጋል። ራሳችሁ ታማኝ ሆኑና እዚህ ቅናት ውስጥ ለምንድን ነው የገባሁት? ይህ ስሜት እንዴት ተፈጠረ በሉና ምንም ሰው ሳትጨምሩ እዛ ውስጥ የገባችሁበትን ምክንያት ቼክ አድርጉት። አንደኛ መንፈሳዊነታችሁ ጠፍቶባችሁ ከሆነ፣ የዛ ሰው ባለቤት ጠፍቶባችሁ ከሆነ፣ ያ ሰው ፈቃዱ፣ ስሜቱ፣ ምርጫው በራሱ እጅ እንዳለ ጠፍቶባችሁ ከሆነ፣ የዛ ሰው ነፃነትን ተጠቅሞ በትክክል እናንተን እንዳይመርጥ ያበላሻችሁት ነገር ካለ ራሳችሁ ረጋ በሉና በታማኝነት ውስጣችሁን መመርመር ያስፈልጋል። ሌላው ሰው ያስፈልጋችኋል። በዚህ በጣም የተመታችሁ ሰዎች እርዳታ ያስፈልጋችኋል። የሚያግዛችሁ ሰው በጸሎት ሊሆን ይችላል፣ በካውንስሊንግ ሊሆን ይችላል። የሚረዳችሁን ሰው መፈለግና ከዚህ ነገር ውስጥ ለመውጣት። ምክንያቱም አሁን የትዳር አጋራችሁ ችግር መስሏችሁ ቤታችሁ መታወኩን አታውቁትማ። አያችሁ፣ ይሄ እየተበጠበጠ ያለው ችግር ቀንታችሁን የመጣው ጭቅጭቁ መጥቷል፣ ረብሻው መጥቷል፣ መርዛማነቱ መጥቷል፣ ቤቱ ታውቋል፣ ጨለማ ወርሷችኋል፣ ፈዛችኋል፣ እያለቀሳችሁ ነው፣ እየተጨነቃችሁ ነው።
በዚህ ነገር ውስጥ ሰላም አጥታችኋል፣ ጤና አጥታችኋል፣ ቤታችሁ ደስታ ርቆታል፣ የጭቅጭቅ ማዕበል እያናወዛችሁ ነው። ታዲያ እዚህ ውስጥ ሆናችሁ የትዳር አጋራችሁ እያወካችሁ መስሏችሁ ነው አሁን ያላችሁት እና እርዳታ ብትፈልጉ ከእናንተ ውስጥ ሂሊንግ ብታገኙ ሌላውን ነገር መስተካከል የሚችልበት ነገር አለ። እኔ ብዙ ጊዜ እናገራለሁ፣ ሰምታችሁኝ ከሆነ እናንተ ከተለወጣችሁ የትዳር አጋራችሁ ባይለወጥ እንኳን እንደነበረ እንኳን ቢቀጥል በሰላም የመኖር እድል አላችሁ። ስለዚህ ዋናው ነገር እናንተ ራሳችሁ ላይ ለውጥ ለማምጣት መስራት ያስፈልጋችኋል። ሌላው ለትዳር አጋር ቀና ነገር እያሰቡ መጸለይ ደግሞ በጣም ወሳኝ ነው። ስለዚህ እኛ ከሆንን የትዳር አጋራችን ከዚህ በኋላ መጸለይ አለብን። እውነት ለዛ ሰው የምናስበው ሰው የምንቀናበትን ሰው እንጸልይለት፣ ቀና መንገድ እንዲሄድ፣ ቀና ነገር እንዲያደርግ፣ ፍርሃታችን ስጋታችንን ይዘን በእግዚአብሔር ፊት ቀርበን ያ ስጋት ከሰው ከሁኔታዎች እንዲጠበቅ ከሆነ ብንጸልይለት በጣም ጥሩ ነው። ስለዚህ ቅናት የሚያባብሱ ነገሮችን ደግሞ ማስወገድ፣ እነዛ ቅናቶችን ምናልባት ውሏችን ማስተካከል ካለብን ማስተካከል። አንዳንድ ሰው ቅናትን የሚያባብሱ ነገሮችን እያደረገ ነው እንግዲህ ችግር ውስጥ ያለን ሰው እንደገና በሌላ ችግር ውስጥ የሚጨማምርበት እና በጣም ጥንቃቄ ማድረግ ያስፈልጋል። በትዳር የምንኖር ባሎችም ይሁን ሚስቶች ባለቤቶቻችን የሚቀኑ ከሆነ ቅናታቸውን የሚያባብሱ ነገሮች ምንድን ናቸው? ምናልባት ስልክ በጣም አዘውትሮ ማውራት ሊሆን ይችላል። ተደብቆ አንዳንድ ነገሮች ማድረግ ሊሆን ይችላል። ከተቃራኒ ጾታ ጋር በጣም ረጅም ሰዓት ማሳለፍ ሊሆን ይችላል። እንዲሁም ቅናትን የሚፈጥሩትን የሚያባብሱትን ነገሮች አስተውለን መቀነስ ያስፈልጋል። እነዚህ ነገሮች በጣም ወሳኝ ናቸው። እንግዲህ ቅናት ያለብህ አንተ ከሆንክ ወይ አንቺ ከሆንሽ ራሳችሁን ጠብቁ፣ አካሄዳችሁን ጠብቁ፣ ውሏችሁን ጠብቁ፣ አደራረጋችሁን ጠብቁ። እነዚህ ለእግዚአብሔር መስጠት ያለባችሁን ስጡ፣ ጸልዩ። በእናንተ ምክንያት እየተቀና ከሆነ ደግሞ እንደዚህ አይነት ነገር ውስጥ ያላችሁ ሰዎች ይህንኑ በማድረግ አጠገባችን ላሉ ትዳር አጋሮቻችን ብንራራ፣ ብናዝን፣ ችግሮችን ሶልቭ ለማድረግ በጋራ አብረን ብንሰራ በጣም ጥሩ ነው። ሌላው ለትዳር አጋር ያሉትን ፍቅር በተግባር ማሳየት ነው። ለትዳር አጋራችን ያለንን ፍቅር በተግባር ማሳየት ነው። በስራ ሊሆን ይችላል፣ በንግግር ሊሆን ይችላል፣ በመንካት ሊሆን ይችላል፣ በመዳበስ ሊሆን ይችላል፣ አብሮ በመሆን ሊሆን ይችላል፣ በታማኝነት ሊሆን ይችላል። በተግባር አጠገባችን ያለውን ሰው ፍቅራችንን መግለጥ አለብን። እወድሻለሁ እኮ ይላል አንዳንድ ሰው፣ ተግባሩ ግን ሌላ ነው እና የምንወዳቸው ከሆነ በተግባር በመታዘዝ ሊሆን ይችላል፣ በማገልገል ሊሆን ይችላል፣ እነሱም በመረዳት ሊሆን ይችላል፣ በማገዝ ሊሆን ይችላል። አለን በምንላቸው ነገሮች ሁሉ ለትዳር አጋራችን በተግባራዊ ፍቅርን መጽሐፍ እንደሱ ነው የሚለው፣ በስራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። በስራና በእውነት ተግባራዊ የሆነ ፍቅር መስጠት ይኖርብናል። ከትዳር አጋር ጋር በጋራ ጉዳዮችን ለመፍታት ደግሞ በጋራ ጊዜ መውሰድ፣ አንዳችንን ማስረዳትን ብዛም ብዙ ቢጠቅም ነገር አይደለም እና አንዳችንን ተረድተን በጋራ ቤታችንን ከዚህ በሽታ በጋራ አንዳችንን የሚፈወሱበትን እድል መፍጠር በጣም ያስፈልጋል። ስለዚህ አጠገባችሁ ያሉ የሚቀኑ ሚስቶች ያሏችሁ ባሎች ካላችሁ ተረዷቸው፣ በምን ምክንያት እየቀኑ እንደሆነ። እንግዲህ አጠገቤ ያለው የሚቀኑ እናንተ ላይ ለመረበሽ አስቦ ሳይሆን አጠዋለሁ የሚል ስጋት እንደሆነ ተገንዝበን እነዛ ሰዎች እርዳታ የሚያገኙበትን እድል መፍጠር ነው። እንደዚሁ በጣም የምትቀኑት በሚስቶቻችሁ ባሎች ከሆናችሁ እናንተም እንዲሁ አጠገባችሁ ባሉ ሚስቶቻችሁ በጣም መመረር ሳይሆን አንደርስታንድ ማድረግና እነሱን መደገፍ ያስፈልጋል። ከክፋት እንዳልሆነ መረዳት ያስፈልጋል። ሚስቶችም እንዲሁ ባሎቻችሁን የምትቀኑባቸው ከሆነ ባሎች ሚስቶቻችሁን ተረዱ። ሚስቶች ደግሞ ምናልባት እዚህ ጋር መስተካከል አለበት። ስለዚህ ባሎች ሚስቶቻችሁን ተረዷቸው። የሚቀኑበት ምክንያት አጣዋለሁ ብለው እንደሆነ አስቡ። ሚስቶች ደግሞ ባሎቻችሁ የሚቀኑበት ምክንያት አጣታለሁ ብሎ ከማሰብ ካለማወቅ ሊሆን ስለሚችል ተረጋግቶ በዚህ ጉዳይ ላይ አንዳችንን ማገዝ ያስፈልጋል። አንዱ ሕይወትን የሚያከብደው በትዳር ውስጥ አግብተን እንኳን በሰላም እንዳንኖር የሚያደርገው አንዱ ቅናት ስለሆነ ቅናትን ደግሞ የሚፈጥሩትን አለማወቆችን፣ ልጅነቶችን፣ ስጋዊነቶችን ከሕይወታችን በጊዜ ሂደት የጸለይን ማስወገድ ያስፈልጋል። ዛሬ እንግዲህ በዚህ ዙሪያ ነው ልናገር የመጣሁት። እንዲህ ከተጠቀማችሁ መግቢያ ላይ እንደነገርኳችሁ ሰብስክራይብ አድርጉትና ላይክ አድርጋችሁ ሌሎች ሰዎች ሼር እንድታደርጉት በእግዚአብሔር ፍቅር ጠይቃችኋለሁ።
እያደረጋችሁት ስላለ ተዋጽኦ አብራችሁን ስላላችሁ እንዲሁም በልዩ ልዩ መንገድ ኮሜንቶቻችሁን እያስቀመጣችሁልን ስለሆነ ከልቤ አመሰግናለሁ። መልካም ቀን ይሁንላችሁ። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እንመጣለን። መልካም ቀን። ቻው።